ሰላም እንዴት ናችሁ? እያያችሁ ያላችሁት #ዳናይት ነው። ዛሬ እንግዲህ በአዲሱ ዩቲዩብ ቻናላችን በዳናይት ሚዲያ ተገናኝተናል። በዚህ ዩቲዩብ ቻናላችን ላይ ቆንጆ የሆኑ ፕሮግራሞችን ወደ እናንተ ይዘንላችሁ እንቀርባለን። የተለያዩ የጥበብ ሰዎችን እንጋብዛለን። የተለያዩ አካባቢዎች ሄደን እንጎበኛለን። የንግድ ቦታዎች፣ በተለያየ የስራ መስክ ላይ የተሰማሩ ሰዎችንም እናስተዋውቃቸዋለን። በዛሬው በ#ዳናይት ፕሮግራማችን ግን ይዤላችሁ የቀረብኩት እንግዳ ሁላችሁም በጉጉት የምትጠብቁትን መልስ ይዞላችሁ የመጣ እንግዳ ነው። ከዘማሪ ዲያቆን አቤል መክብብ ጋር እገኛለሁ። አቤል እንኳን ደህና መጣ። እንኳን ደህና ቆየሽ። ዳናይት መክብብ እና አቤል መክብብ ወንድምና እህት ናቸው ወይስ አይደሉም የሚል በጣም ብዙ ቪዲዮ በእኛ ተሰርቶብናል። በተለይ ደግሞ የመዝሙር አልበምን የለቀቅ ሰሞን በስማም በቃ እንዳለ የኛ ቪዲዮ ነበር የነበረውና የኛ ቪዲዮ ሲመጣ እንደዚህ አይነት ቪዲዮ ሲመጣልህ ታሳልፈዋለህ ወይስ ትጨርሰዋለህ? የአልበሙ ምርቃት ጊዜ የመጀመሪያው ምርቃት ላይ ነበር አብራ የተገኘ ነው እና ሳይወጣ አልበሙ እንደውም ይሄ ንግግሩ ራሱን ችሎ አንድ አልበም ሆኖ ነበር እና ኮሜንት አለ ምናምን እሱም በጣም ሰዎችም ሲልኩልኝ ነበር። ብዙ ነው የሚልኩልኝ በተለያየ ነገሮች ሊንክ ይልኩልኛል ምናምን አያቸዋለሁ። እንዴት ነው የሚያናድድ ኮሜንት ወይ የሚያስቅ ኮሜንት አላገኘህ? ያው አንዳንድ ሰው ደስ ይላል ፍቅሩን ይገልጻል፣ ታድላችሁ ይላል፣ የሆነ ነገር ይላል፣ ደስ ይላል። ብዙዎቹ ደስ ይላሉ። አንዳንዱ ደግሞ ከዛ ከሆነ ነገር መሀል መቼስ የሆነ ነገር አይጠፋምና በስሜት ሆኖ የሚጽፍ ሰው አለ። ወደ ልቡ ሲመለስ ደግሞ ወይ ወዳቸዋለሁ እንደዚህ ይላልና በስሜት ሆኖ የሚጽፍ ሰው ነው የተለየ ቃላት የሚወጣው። አይደሉም እንዳይሉ ደግሞ መልካችንን ደግሞ ይመሳሰልባቸዋል። በተለይ ከዚህ በታች ይመሳሰልባቸዋል። ከዛ ደግሞ በጣም ብዙ ነገር ብቻ የእናቱ ልጅን ጉርጉር ይላሉ ምናምን ብዙ ኮሜንት አለው። አሁን ወደ ብዙዎች ጥያቄ ልገባ ነው። አቤል መክብብ እና ዳናይት መክብብ እህትና ወንድም ናቸው ወይ የሚል ጥያቄ በጣም የብዙዎች ጥያቄ ነውና ከአንተ አንደበት እንስማ። እውነት ከአንቺ አንደበት ይሆን ነው ከኔ ስሙት። እሺ እንግዲህ እኔና አቤል የእህትና የወንድም ልጆች ነን። የእኔ አባት ለሱ አጎቱ ነው። የእሱ እናት ደግሞ ወይዘሮ ሰናይት ለእኔ አክስቴ ናት ማለት ነው። ይሄ ነው መልሱ። ይሄው ነው መልሱ። እሺ ስለ አያታችን እናውራ። ሰብሳቢያችን የነበረች በፊት ክረምት እናንተ ጋር ነበረ የምመጣው። ወይዘሮ ቦጋለች ትባላለች። ነፍሷን በአጸደ ገነት ያኑራት። አሁን በህይወት የለችም። በጣም ሰብሳቢያችን ነበረች እና እስቲ ስለማየ እናውራ። በጣም ደግሞ ሁለታችሁ የተለየ አታችመንት፣ በጣም የተለየ ፍቅር ነበራችሁ። ታዳላ ነበረ እማዬ ታዳላ ነበር። ለአንተ በጣም ታዳላ ነበር። አንተም እንደዛው። የዝማሬ ህይወት የጀመረው በማዬ ተጽዕኖ ምክንያት ነው። ሁሌ ቤተክርስቲያን ድሮ ሁሌ አብራችሁ ነበር የምትሄዱት። ሌሊትም ጠዋትም በቃ ሁል ጊዜ አብራችሁ ነበር የምትሄዱት። ቅዳሴ አብራችሁ ናችሁ። ሁሉን ነገር እንትን ብትሉት አብራችሁ ነበርና እስቲ ስለማዬ እናውራ። ብታስታውሰው ነገር በደንብ በቃ ማትረሳውን ነገር አጫውተኝ። ስለማየ ብዙ ነገር ነው ማውራት የሚቻለው እና ከባድ ነው ሆነ ስለሷ ማውራት እና ቤተክርስቲያን አንድ ከአንድ ልጁን ይዞ ሄዶ ዲያቆን የቤተክርስቲያን አገልጋይ እንዲሆን እንደሚያደርገው ሁሉ ያንን ቦታ ይዛ ማየነች። እኔ ቤተክርስቲያን እንዳድግ ቤተክርስቲያን እንድኖር የቤተክርስቲያን አገልጋይ እንደሆነ ያደረገችኝ እና ውለቷ ብዙ ነው። እሱ በጣም ባለሙያ ነበረች። የምትሰራው ምግብ እኔ እንጃ እስከዛሬ ድረስ የለም። የምትወድላት ምግቧ ምን ነበረ? የማየምን መጠላው ነው። አይ በጣም ምትሆኛው በጣም መወደላት ነበረ ከሁሉም አስበልጬ። የማየምን እንደዋለሽ ለኔ ደግሞ ለየት ያለ ነው መሰለኝ። አውቃለሁ እና ከማየምን መጠላው ነገር የለኝም። እስኪ አስታውሽኝ አንቺ። እኔ በጣም ማስታወሳት የማየን እንደውም እናንተ ትንሽ አደግ ብላችሁ ነበረ እንትን ስትል እኔ ትንሽ ነበርኩኝ፣ ግን በደንብ ነው ማስታወሳት። በቃ በደንብ ሁሉን ነገር አስታውሳለሁና
ለሊት 11 ሰዓት ላይ ቀስቅሳ አጥሚት ታጠጣን ነበር። ታስተሳለስ አጥሚት በግድ ታነስታ ብለን አጥሚት እንጠጣ ነበር። ክረምት በቃ ግዴታ አጥሚት ታጠጣን ነበር ክረምት ቤት ስመጣ። ከዛ ጠዋት ላይ ደግሞ ድርቆሽ በቋንጣ ምትሰራው ትዝና እኔ እሱን በጣም በቃ ሁሉንም ስለምወድ በይቻለው ነበር ማለት ነው። ቆንጆ ነገር ነው ያሳውች። በደንብ የምታስታውሰው ማትረሳው ከማዬ ጋር ታደርጎ የነበረው ነገር ከቤተ ክርስቲያኑ ውጪ ማለት ነው ምን ነበረ? የማዬን ባህሪ እስቲ በደንብ አድርጋ አስታውሰኝ። አሁን ማዬ እኔ ድሮ ልጆቿ ላይ በጣም ኃይለኛ ነበረች ማስታውሰው ማለት ነው። እንግዲህ እኔ ስሰማ ያው ኃይለኛ የነበረችበት ወቅት እነሱ ልጆች እያሉ ነው። የልጅ ልጆቿ ላይ ግን በጣም ሶፍት እኛ የአያት ቅምጥሎች ነን። በዚህ አጋጣሚ ስፔሻሊ ደግሞ አቤል በጣም የአያት ቅምጥል ነውና እስቲ አስታውሰኝ በደንብ ስለማዬ። ከማዬ ጋር የማልሄድበት ቦታ የለኝም ከቤተክርስቲያን ውጭ ትምህርት ቤት ካልሄድኩ በስተቀር። እሷም ካለው ከልጆቹ ለይታ ነው የምትነግረኝ። ወይ ወጥተህ ጠብቀኝ ትለኛለች። ከቤት ወጥተህ ጠብቀኝ ትለኝና የሄደችበት ቦታዎች ሁሉ ነው ያለውኝ። ዘመድ ቤት ከሄደች ይዛኝ ትሄዳለች። የሆነ ነገር ለመግዛት ስትሄድ እኔ ይዛኝ ትሄዳለች። አንድ ነገር ለመፈልግ ከፈለገች እኔ ይዛኝ ትሄዳለች። እንደዚህ አይነት ነገር ላይ ሁሉም እኔ ይላል። ወይስ የልጅነት ነገር ያቺ ነገር እንዳትኖር እኔ ውጭ ጠብቀኝ ትለኝ ነበር። ከተኛውም ትቀሰቅሰኛለች እና ከኔ ጋር በጣም ልዩ ፍቅር ነው ያላት። እንግዲህ ዝማሬውን ስትጀምር ማዬ በህይወት ነበረች። በፊትም ስትለማመድ ጀምሮ እኔ ያስታውሳለሁኝ መኝታ ቤት ዘግተህ ነበረ የምትለማመደውና ድምጽህ ነበረ የሚሰማን። እኛ ማለት ካንተ ያው ቤተክርስቲያን ምናምን እንሄድ ነበረ፣ ግን እንዳንተ አልነበርንም። እኛ ሞር ጨዋታው ላይ ፈኑ ላይ ምናምን ነበር የነበርነውና እማዬ ምን ነበረ ስሜቷ? አንተ ልክ ወደ መዝሙሩ ስትሄድ እንዴት ነበረ ስሜቷ? እማዬ መዝሙር ተቀርጬ የመጣው ቀን ሳሰማት በጣም ደስታዋ ብዙ ነበረ። መዝሙሩን ሳታጣጥመው ግን ወደ ውጭ ሄደች። ወደ ውጭ ሄደች አስታውሳለሁ። ግን መዝሙሩ ወጥቶ ነበር ላኩላት። በቃ አክስቴ እንደውም ከ10 በላይ አይሆንም ሲዲ ተጫጫረ ያለች አክስቴ ብዙዬ ጋር ነበረች። ሲዲ ላከ። እኔ የምለው ከዚህ ልጅ መዝሙር የለም ነው የምትለው ማዬ። አክስቴ ብዙዬ ማለት ነው። ከፍታለች። አሁንም ከፈችልኝ። አሁንም አቤልን ነው አሁንም አቤልን እማዬ ሌላ መዝሙርም እኮ ወጥቷል ካለች በፍጹም የለም። እና አሁን ቅርብ ጊዜ ራሱ መታ ይሄን ነገር ስታነሳልኝ ነበር አክስቴ ብዙዬ ስናነሳት ነበር በዝማሬ ዙሪያ። ከዚህ ከአዲሱ አልበም ቀጥሎ ከዛ ቀጥሎ ይሄኛውን የሰራሁት በጣም ከረጅም ዓመት ቆይታ በኋላ ይሄንኛውን አልበም ስሰራ እሷን አንስተን ስናወራ ነበር። መዝሙሩ ቆየት ያለ ነው። ኤግዛክት ቀኑን እንኳን ኤግዛክት ወቅቱን አላስታውሰውም። እኔም በጣም ልጅ ነበርኩኝ ተማሪ ነበርኩኝና እስቲ በድምጽ አስታውሰን። መልካም ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ቃል ኪዳንሽ ተስፋ ያረኩት አልተበተነም እንባዬ መሬት ከቶ አልወደቀም ለበጎ ሆነ ማልቀስ ማርባቴ
ሰላም ሰፈነ በልፍኝ በቤቴ ቅኔ ነጠቆኝ የአባ ጊዮርጊስን ቆምኩኝ ቅዳሴ የሕርያቆስን የያሬድ ዜማ ሞላ በልቤ የለም ወጀቦ ቀርባኝ መርከቤ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ቃል ኪዳንሽ የዘረጋሁት እጄ ተሞላ ማርያም ሆናለች ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው አራራይ ዜማ ዛሬ ተማርኮኝ ፍቅሯ አሸነፈኝ እጄን ሰጠሁኝ ቅኔ በልቤ ተመላለሰ የድንግል ክብር ውስጤ ነገሰ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ቃል ኪዳንሽ ወገቤን ታጠቅኩ ጭንቀቴን ጥዬ ዛሬስ በደስታ ይብሰስ እንባዬ የሐዘን ልብሴን ድንግል ቀይራው የደነዘዘው ሕይወት የበራ ዛሬ ጎጆዬ አንጸባረቀች ያማረ ስንፊር እንቁ መሰለች ቀንዴ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ቃል ኪዳንሽ የዳናይት ሚዲያ ዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ። ያው ልጆች እያለን አንተ ዝምተኛ ነበርክና አሁንም ዝምተኛ ነገር ድሮ ደግሞ በጣም ሞር ዝምተኛ እኛ ሁላችንም በቃ እዛ በጣም ነው የምንረብሸው። እንግዲህ አንተ ግን በጣም ዝምተኛ ነበርክና ጥፋት ያን ያህል የምታጠፋ ልጅ አልነበርክም። እኔ እንግዲህ ሳስታውስ ተገርፈህ ታውቃለህ? ባያት እያደገ እኮ እንኳን ግርፊያ ሰው የማይናገረው እማዬ እንኳን አትናካ። እማዬ አትናካ። ካጠፋም አቅፎ መሳም እንጂ ዱላ የሚባል አታውቅም እማዬ። ተገርፈሽ ታውቂያለሽ አንቺ? እንዴ እየጠየቀኝ እንዴ? አዎ በደንብ አታስታውስም እንዴ? ላለመቀጣት አይደል እንዴ? ላለመቀጣት ያጋም ታሳልፊው። አዎ ክረምት እናንተ ጋር እኮ ብመጣው በቃ እማዬ ትቆጣው ነበር። አባቴና አንድ አስረካት ነበረ የሚባለው። መተሽ ጥፋት ካጠፋሽ እንኳን ሰው ፊት እንደማይነካሽ። አዎ እማዬ ስር ነው የምትደበቀው የሆነ ጥፋት ካጠፋ
ልጄን እንዳትነካት ይባል ነበር አባቴ። ስትሄጂ ቀረውሎሽ ነው የምትሄጂው እንዴ? በጣም ትምህርት ሲከፈት በቃ ወደ ቤቴ እንደምመለስ ሳስበው በጣም ይደብረኝ ነበረ። ልክ ክረምት ሲመጣ ደግሞ ሰኔ ሲመጣ እናንተ ጋር እንደምመጣ ስለማስብ በቃ በጣም ደስ ብሎኝ ነበረ የምመጣው። ከትምህርት ቤት ስትመለሽም እዛም ታዲያ ይመስለኛል የዕለት ሁለት ነው ቻኩዬ። ምን ነበረ የሚያዝናና ድሮ አቤሌ? ያው ብዙም ጨዋታ ስትጫወት ምናምን ስለማላይህ የዛን ጊዜ እፈራህ ነበር። በነገራችን ላይ ዝም ስለምትል እንፈራህ፣ ሁላችንም እንፈራህ ነበረ፣ በጣም እንፈራህ ነበረ። እና ምን ነበር የሚያዝናና? የሚያዝናና የምን መሰለሽ? ከማዬ ጋርና ከማዬ ጋር መሆን ብቻ። ትንሽ ወጥቼ ከገባሁ ከእሷ ጋር መሆን ነው ፈልገው። ጓደኛዬ ነች። እማዬ ጓደኛ ነች። የእናንተ የሁለታችሁ የተለየ ነበር። እማዬ የምትነግርህ ወይ የምትመክርህ የማትረሳው ነገር ምንድን ነው? ከማዬ የማረሳው ነገር ምንድን ነው? ሁሌ ትመርቀኛለች። ምርቃት ማስዋጋ ነው። የሰው ሞዴሊስት ትለኛለች። ስተኛ ከሁሉም ትቀሰቅሰኛለች። ረጅም ሰዓት ከተኛው አታምንም። ትቀሰቅሰኛለች። እኔ የተለየ ነው ፍቅሯ። ምርቃቷንም ደግሞ በዚሁ አይቼዋለሁ። እግዚአብሔር ይመስገን። አይተነዋል። በደንብ አይተነዋል። እኔም አይደለም ለራሴ። የማዬ ምርቃት ሁላችንም ጋር ደርሷል አይደል? ይመስለኛል። ያው እኔም ብቻ ሳይሆን ከእኔ በመቀጠል አንቺ እንደምትወድሽ አስታውሳለሁ። የአያታችን ምርቃት ነው። በቃ በአጠቃላይ እዚህ ያደረሰን። ስለ እኔ ልጅነት ምን ትዝ ይላል? ስለ አንቺ ልጅነት ምን ትዝ ይለኛል? ያው ምንድን ነው የምትጫወት ልጅ የለች፣ እረፍት የሌላት ቀልቃላ በቃ ጨዋታ የምትወድ ሳቅ ጨዋታ የምትወድ ምናምን እንደዛ ልጅ ነበረች። አስታውሰው እሱ በጣም ኳስ ራሱ በጣም እራገጥ ነበረ። እጅሽ ተሰበረ? አዎ አንዴ እጄ ተሰብሯል። ኳስ እንትን ስል ምንድን ነው ታክል ነው ምናምን የሚባል። አዎ ስንት ዓመቴ 11 ዓመቴ ምናምን አካባቢ መሰለኝ አስታውሳለሁ። ተሰጥበጀሱ መከቤ ሲመጣ እንዳልተማመሰው ሆኛለሽ። ወደ ህመሙ እንዳይቆጣኝ። በጣም ደስ የሚል ልጅነት ነበረ። ወይ ደክማ ተኝታለች ይባላል። አትቀስቅሳት። አዎ ማየት ነበር ምንም አይደክሞኝ ነው ምናምን ተጫውቼ። ምክንያቱም ይቆጣኝ ነበረ እጄ እንዳይታያው ምን ስታደርግ ወደቀች ምናምን ተብሎ በቃ አባቴ እዛ ጋር ቀውጤ እንዳያደርገው ተኝታለች ምናምን ይባላል። እሱ ሲመጣ ብቻ በጣም ደስ የሚል ቆይታ ነበረ። አንድ የመዝሙር ክሊፕ አለ አጋጣሚ አይደለም የሚለው ዝማሬ ቁጥር 1 ላይ ያለው ማለት ነው። የመዝሙር ቪዲዮ ድራማቲክ ነገር አለው እና እስቲ እንዴት ነው እሱን የሰራው? መጀመሪያ ድሮ ምን መሰለሽ መዝሙር ኦዲዮ ይወጣል ወይ ከአመት ከ2 ዓመት በኋላ ደግሞ ቪሲዲ ይሰራል። ያ ኦዲዮ ያልተሰማ ዝማሬ በቪሲዲ በደንብ ሊሰማ ይችላል። እና ቪሲዲ ምንድነው ቀረጻ አለው ክሊፕ አለው ምናምን እና ይሄ አጋጣሚ አይደለም የሚለውን ዝማሬ ሐኪም ቤት ስገባ መኪና ሲገጨኝ እንደዚህ ታስሮልኝ ምናምን ነበርና ያ አደጋ የደረሰብኝ ሆኜ ነው የምታየው። እና ቪሲዲ ወጣ ሰሞን ላይ ወደ ክፍለ ሀገር አገልግሎት ወጥቼ ነበር እና ትልቅ ሰው ናቸው መጡ ወደ ምረት ድረስ መጡ። ልጄ ምን ነው አባታችን አልኳቸው። እግዚአብሔር እንኳን አተረፈ። ጠዋት አይተውኛል። ከሰዓት ሄደው ክሊፑን አይተው ነው መዝሙርን ሳይ እኮ ነው እንኳን እግዚአብሔር አተረፈ ብለው በዚህ ክሊፕ እንደዚህ አይነት ትዝታ አለ። በጣም የሚወደድልህ ዝማሬ ነው። እኔ በጣም ነው የምወደው። እስቲ ጋብዘን እሱ መዝሙርን። አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። አረ ይገርማል እኔ ሞት እንቅልፍ ሆነልኝ ጭንቀቴ ቀለለ የረዳኝ ጌታ ነው ውዴ የተከተለ። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ።
ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ። የከተማ ልጅ ነህ፣ የካ ሚካኤል ነው ተወልደ ያደግከው። ከተማውና እድሜ ብዙ እድሎችን ሰጥተዋል። እንዴት መንፈሳዊነት መረጥክ? ይህንን ነገር የመረጥኩትኝ እኔ ከልጅነቴ አያቴ ቤተክርስቲያን ይዘኝ ስትሄድ እዛው የቀረው ሰው ነኝና ወጣትነትና ዓለሙን ከማየቴ በፊት ቤተክርስቲያንን ስላየው ምንም የከበደኝ ነገር የለም። እንግዲህ በሰው ዘንድ በጣም ተወዳጅ ዘማሪ ነህ። በጣም ስንት መዝሙሮች አሉ እስካሁን? የዝማሬ አልበሞች፣ የምስጋና ዝማሬዎች 2 አልበሞች አሉኝ። የንስሐ ዝማሬዎች ደግሞ 2 አልበሞች አሉኝ ማለት ነው። በዩቲዩብ የለቀኳቸው የተለያዩ ዝማሬዎች በጣም እጅግ ብዙ የሆኑ ዝማሬዎች አሉ ዩቲዩብ ላይ። እነዚህ ይመስላሉ። አንተስ የማንን መዝሙር ነው የምትሰማው? በስሜት በዝቅታ ላይ ከፍታ ላይ ስታልፍ የትኛውን መዝሙር ነው የምትሰማው? የተለያዩ ዝማሬዎች እሰማለሁ። በዛ ሰዓት ላይ ወይ የወጣ ዝማሬዎች ይኖራሉ፣ ወይ የሆነ ጥሩ ነገር ላይ ሆኜ ሊሆን ይችላል ደስ ብሎኝ የምሰማቸው ዝማሬዎች አሉ። በራሴ ደግሞ የማይሆን ነገር ላይ ሆኜ የምሰማቸው ዝማሬዎች አሉ። እንደ ወቅቱ የወጡትን የምሰማው። የልጅነት ትዝታን የሚያስታውስ መዝሙር ምንድን ነው? የልጅነት ትዝታን የሚያስታውሰኝ መዝሙር ያው እንግዲህ ቤታችን ከቤተክርስቲያን አጠገብ እንደመሆኑ ማታ ማታ የሚከፈቱ ዝማሬዎች አሉ። ከጉባኤ በፊት የሊቀ መዘምራን ኪነ ጥበብ ዝማሬ አለ፣ እንደ ቸርነት የሚል እሱ ዝማሬ ሁልጊዜ ያስታውሰኛል ልጅነቴን። የመዝሙሮችን ግጥምና ዜማ ለመጻፍ ምን አይነት ቅድመ ዝግጅት ታደርጋለህ? የመዝሙሮችን ግጥምና ዜማ ለመስራት ቅድመ ዝግጅት የማደርገው መዝሙሮችን የምሰራቸው ድንገት ዝማሬ አገልግሎት ስወጣ የሚያስተምሩት መምህር ሊኖሩ ይችላሉ። በእነሱ ትምህርት አያይዤ መዝሙር ልሰራ እችላለሁ። ግጥሙን እጄ ላይ ደግሞ ካለ ግጥሙን አይቼ ዜማ እሰራለሁ። የመጀመሪያ መዝሙርህ እንግዲህ 12 ሆናችሁ በኮሌክሽን የሰራችሁት ውዳሴ ማርያም በሚል ርዕስ ምልክቴ ነሽ የሚለው መዝሙርህ እንደነበር አስታውሳለሁኝ እና እስቲ ስለሱ አጫውተን። እሱን ውዳሴ ማርያም በሚል ርዕስ የሰራ ነው 12 ሆነን የሰራ ነው ዝማሬ ነው። ቆየት ያለ ዝማሬ ነው። እንደውም እሱን ዝማሬ አሁን ድጋሚ ሰርቼው በደንብ ተደማጭነት አግኝቷል። እንዴት ተሰራ? ሰዎች ይወዱት ነበር በፊት። አንዳንድ ጊዜ ድሮ የሚወዱት መዝሙሮችን ድጋሚ ሰራቸው፣ እነዚህ መዝሙሮች በአሁኑ ሰዓት ብሰራቸው ምናምን የሚባል ነገር አለና ያንን መዝሙር ሰዎች ብዙ ሰዎች ሲያስታውሱኝ ድጋሚ ለመስራት ይችላል። አሁን ያለንበት ወቅት የጾም ወቅት እንደመሆኑ በአጽዋማት ጊዜ ደግሞ የንስሐ መዝሙር ነው የምንሰማውና እኔ በጣም የምወደው በተለይ ደግሞ በኃጢአተኛው ድንኳን የሚለውን መዝሙርህን በተለያየ ስሜት ላይ ሲሆኑ ፈልገው ይሰሙታል፣ እኔን ጨምሮ ማለት ነው። እስቲ ጋብዘን እሱ መዝሙርህን። ኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጄ የት ነው ብለን እንፈልግሃል። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረገው ብዙ ነው ጌታዬ። ከኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጄ የት ነው ብለን እንፈልግሃል። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረገው ብዙ ነው ጌታዬ። እንኳንስ አርገኸኝ ጌታዬ ሙሉ ሰው፣ እንዲሁም ይህን ነው ልብ የሚናፍቀው። የዘመናት ሸክም ቀረ ጉስቁልና፣ የጠፋውን ድሪም አግኝታልና።
ከኃጢአተኛው ድንኳን ቅዱሱ ቆመ። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። ባገኘኝ ጊዜ ሸፍናይ በለሷ ከፊት ያነበብኩት ፍጹም አይረሳ። ከዚህ የበለጠ ታያለ ምትለኝ ዓይንህ ይናገራል እንደማትረሳኝ። ከኃጢአተኛው ድንኳን ቅዱሱ ቆመ። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። ምናለኝ ብለህ ነው ደጃፌን ምትመታ? እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላርስም ምንጣፌን በእንባ። መንጦላይቴን ከፍተህ በምሕረትህ ግባ። ከኃጢአተኛው ድንኳን ቅዱሱ ቆመ። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። እኔ እኮ አውቅሃለሁ ሁሉን ስታፈቅር። የአናብስቱን ጉድጓድ የሞት አዋስች እንዲህ እያለ ነው የሚቀኘው ውስጤ። ኢየሱስ ክርስቶስ ምግቤና መጠጤ። ከኃጢአተኛው ድንኳን ቅዱሱ ቆመ። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። ምናለኝ ብለህ ነው ደጃፌን ምትመታ? እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላርስም ምንጣፌን በእንባ። መንጦላይቴን ከፍተህ በምሕረትህ ግባ። ከኃጢአተኛው ድንኳን ቅዱሱ ቆመ። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ።
ለእኔ ያደረከው ብዙ ነው ጌታዬ። የዳናይት ሚዲያ ዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ። አቤሌ እንግዲህ ከኃጢአተኛው ድንኳን የሚለው ዝማሬ በጣም በቃ ሰው ሁላ ልብ ውስጥ የቀረ ዝማሬ ነው። ኢቭን ከኛ እምነት አልፎ ሌላም እምነት ውስጥ የገባ ዝማሬ ነው እና እንዴት ተሰራ እስቲ? ከኃጢአተኛው ድንኳን የተሰራው ብቻዬን የዘመርኩት ዝማሬ አይደለም። ከወንድሜ ከሊቀ ዲያቆን ነብዩ ሳሙኤል ጋር ይመስገን ስላሴ በሚል ርዕስ የተዘመረ ዝማሬ ነው። እኔ 5 እኔ 6 እሱ 6 ኮሌክሽን አድርገን የሰራነው ዝማሬ ነው። ቆይቷል። ከቆየ በኋላ ነው እንደ አዲስ እየተሰማ የመጣው። የሰውንስ አቀባበል እንዴት አገኘው? እንግዲህ አሁን እንደነገርከኝ ቆይቷል፣ እኔም አውቃለሁ ቆይቷል ከወጣ። ነገር ግን አሁን በተለይ ደግሞ ይችን 2 ዓመት አካባቢ አይደል ካልተሳሳትኩኝ 2 ዓመት አካባቢ በጣም በቃ ቫይራል ሆነ። በቃ ሁሉ ሰው እሱ መዝሙር ያዳምጣልና የሰውን አቀባበል እንዴት አየው? ከኦዲዮ ከሰራን በኋላ አንድ አውደ ምሕረት ላይ ዘምሮ ያለው እሱ መዝሙርና ቪዲዮ ምናምን አለው። እሱም ተጽዕኖ አድርጓል እና እጅግ ከዛኛው ይልቅ እንደውም ሰው ይወደዋል። ግጥምና ዜማ ሌሎች ሰዎች ሲሰጡ እንዴት ነው? ምን አይተህ ነው የምትመርጠው? አሁን አንተ የሰራው ግጥምና ዜማ ሲሆን ከራስ ከውስጥ የመነጨ ነገር ስለሆነ በደንብ ፊሊንግህን የምትገልጽበት ነገር ነው እና ከሌላ ሰው የመጣ ሲሆን ግን ምን እያየ ነው የምትመርጠው? ከሌላ ሰው የመጣው ነገር የምመርጠው ምንድነው? በልክ የሆንሽን ነገር ስትለብሺ ይስማማሻል። ስለዚህ እኔ የሚስማማኝን ራሴ የተነካውበትን ነገር ካልሆነ እመልሳለሁ፣ አልሰራውም ማለት ነው። ራሴ ስነካ ነው አንቺ ወጥቶ አንቺን የሚነካሽ ወይ ደግሞ ሌላ ሰውን አድማጩን የሚነካውና ለእኔ የሰጡኝን ሁሉ አልዘምርም። የሚስማማኝን ግጥሙ ሊስማማኝ ይችላል። ዜማውን ትቼ ግጥሙን ወስደዋለሁ። ዜማው ደስ ሊለኝ ይችላል። ግጥሙን ትቼ ዜማውን ደግሞ በሌላ ግጥም አድርጌ ልሰራው እችላለሁ። ሁለቱንም መጣል ሳይሆን ከሁለት አንዱ የምወደው ነገር አይጠፋም። የሚስማማኝን ነው የምሰራው ማለት ነው። ከምልክቴ ነሽ በኋላ የሰራቸው መዝሙሮች ምንድን ናቸው? ከምልክቴ ነሽ ቀጥሎ የሰራነው ዝማሬ እንደዚሁ 12 ሆነን አኮቴት የሚል ዝማሬ አለ። እሱን ዝማሬ ሰርተናል ድጋሚ 12 ሆነን ማለት ነው። እዛ ላይ ያለው መዝሙርህ ምን ነበረ? እዛ ላይ ያለው ዝማሬ እንደውም አሁን ድጋሚ እንደ ምልክቴ ነሽ ሰርቼዋለሁ። ምን ሊለውጠው ያንተን ውለታ የሚል ዝማሬ ነው። ከዛስ በኋላ እስቲ የመጣህበትን ሂደት እዚህ ደረጃ እስክደርስ ድረስ ያለውን የመጣህበት ሂደት እንዴት ነው? ከዛ በኋላ ቁጥር 1 ለመስራት ተዘጋጀሁኝ። እነዛንም መዝሙሮች እየሰራው ግጥምና ዜማ እየሰበሰብኩኝ ነበረ ቁጥር 1 ለመስራት። እነዛ ዝማሬዎች ለዚህ ለቁጥር 1 መንገድ ሆነውኛል። መዝሙሮችን በምትሰራበት ወቅት የሚያጋጥሙ ቻሌንጆች ወይ ፈተናዎች ይኖራሉ። እስኪ ምን ናቸው? እነዚህን ፈተናዎችስ በምን መልኩ ነው የምታልፋቸው? የእግዚአብሔር ጸጋ እንዳለ ሆኖ ማለት ነው። ያን ጊዜ የነበረው ነገር ከኮሌክሽኑ ለመስራት ቀላል ነው። አንድ ዝማሬ ነው የምትሰሪው። አኮቴት ላይም አንድ ዝማሬ ነው፣ ውዳሴ ማርያም ላይም አንድ ዝማሬ ነው። ቁጥር 1 ለመስራት ግን 12 መዝሙር ነው የሚሰራው እና እነዛን 12 ዝማሬዎች ለመሰብሰብ የተለያዩ ሰዎች ጋር ትደውያለሽ። አሳታሚው ሊደውል ይችላል፣ እኔ እደውላለሁ። የመስራቱ ፍላጎት ስላለሽ ደግሞ እነዛ ሰዎች ትጨቀጭቃቸዋለሽ። ስልክ ላይ ያነሱልሽ ይችላሉ፣ ላይመቻቸው ይችላል። ነገ እሰጥሃለሁ ብሎ ላይሰጥሽ ይችላል፣ ወይ የራሱ ስራ ይኖረዋል። ሁሉም ዘማሪ ነው፣ ግጥም ዜማ ደራሲ ነው። የራሱን ስራ የሚሰራበት ጊዜ ከሆነ ደግሞ ቆይ የራሴ ስራ አለብኝ አይልሽም። በደፈናው ዝም ብሎ ነው ላያነሳልሽ ይችላል። በዛ ነገሮች አሉ። እነዛን ሁሉ አልፈሽ ግን መስራት አለብኝ ብለሽ ስለምታስቢ መቻል አለብሽ። አዲስም ስለነበርክ የዛን ጊዜ አቤሌ እንግዲህ ተወልደ ያደግከው ቅድም እንዳወራ ነው ከተማ ውስጥ ነው እና በመንፈሳዊ አገልጋይ ሆነ ከተማ ውስጥ ታዋቂ መሆን እስቲ ምን ፊሊንግ አለ? ምን የሚከብድ ነገር አለ? ታዋቂ መሆን ብቻ ሳይሆን አገልጋይ ሆነሽ እንደ አገልግሎት የአገልግሎት ሰዓትና ጊዜ አለው፣ ቦታ አለው። እንደ ሰውኛ ደግሞ አንቺን ላገኝ ይችላለሁ፣ ቤተሰቤን ላገኝ ይችላል። የሆነ ቦታ ላይ እዛ ላይ ስታይ እንደዚህ አይነት ቦታ ይገኛል
ምን አይነት እንደ ሰው የሚያስብሽ ሰው ላይኖር ይችላል። እንደዚህ ይላሉ ሰዎች። እዛና እዛ ብቻ የምትኖሪ ነው የሚመስላቸውና አንቺን ቀጥረሽኝ የሆነ ቦታ ልመጣ እችላለሁ፣ ቤተሰብ ቀጥሮኝ የሆነ ቦታ ልሄድ እችላለሁ እና በቃ ምንም ነገር የምታደርጊ ሰውኛውን ነገር የምታደርጊ አይመስለውም አንዳንድ ሰውና ያ ነገር ይገርማል። አዎ ካፌ ምናምን ስትገባ የሆነ ግር ምናምን የሚላቸው ሰዎች ይኖራሉ አይደለ? ሰዎች ያዩሻል ምናምን እንደዚህ ምናምን እና እሱ እንደ ሰው ማድረግ ያለብሽን ነገር ሰው ላይ ጠብቅ ይችላል ማለት ነው። በዛ በተገኘሽበት ቦታ ላይ ሊያስብ ይችላል። ታዋቂ ዘማሪ ከሆንክ በኋላ ሰዎች አይምሯቸው ውስጥ የሚስዱት ነገር አለ። ዘማሪ ሲባል በቃ በጣም ዝምተኛ፣ ጭምት፣ ምንም ድምፁ ማይሰማ ሰው ምናምን አድርገው የሚስሉት ነገር አለና እስቲ ያጋጠመህ ገጠመኝ አለ ከዚህ ጋር በተያያዘ? አንዳንድ ሰዎች ምስጫዎችን ምስቂም አይመስላቸውም እና ከወንድሞች ጋር አንድ ጊዜ እንደዚህ ቁጭ ብለን እያወራን ምን እያልን የጽጮቱን ጨዋታ እኛ ጋር በጣም ጨዋታ አለ። እንዴ ለካ እናንተ ጋር ነው ጨዋታ ያለው አለ አንድ ሰው። እንደዚህ የምንዘምር የሚሰበክ ሰባኪው ሰባኪ ብቻ ሰብኮ የሚወርድ ዘማሪው ደግሞ ዘማሪ ብቻ ከዘማሪ ውጭ ጨዋታ የሚችል አይመስላቸውም እና እናንተ ጋር ነው ለካ ጨዋታ ያለው ብሎ ያለ ሰው አለና እሱን አስተውሰዋለሁ። እሺ ዲያቆን ምን ያዝናናዋል? አሁን ለምሳሌ አንተ ምን ያዝናናል? ኳስ ትወዳለህ? በፊት ላይ በጣም አይ ነበር። አምሽቻ ያለው ኳስ ያለው በቃ ደጋፊ ነበርኩኝ። በጣም አይ ነበር። አሁን ግን ቀስ ብዬ ከሱ ርቄ ያለው አላየውም፣ አልጠላውም። ባገኘሁት አጋጣሚ አያለሁ እንደ ድሮ ባላይም ማለት ነው። የማን ደጋፊ ነው ኳስ? አሁን ላይ አላይም። በፊት ላይ ግን የአርሰናል ደጋፊ ነበርኩ። የአሁን በፊት ሳይሆን በፊት አሁን አሸነፈ ተሸነፈ ምንም ነገር አይመስልም። በቃ አታየውም ስራዬ ብለህ። ጨዋታውስ ላይ እንደ ድሮ ትጫወታለህ ወይስ አሁን ላይ እንዴት ነው? አሁን ለእግሬ ስለምጠናቀቅ አልጫወትም። እሺ አቤሌ እንግዲህ ስለ ትምህርት ቤት ህይወት አላወራንም። የትምህርት ቤት ጓደኞች ወይ መምህራኖች የትምህርት ቤት ህይወት እንዴት ነበር? ትምህርት ቤት ውስጥ ያው እንደምልሽ እንደ ዝም ያልኩኝ ሰው ነኝ። ግን አንድ አብሮ አደግ አለኝ ከመወደድ በላይ ወንድሜ የሆነ ስንታየው ይባላል። እስራኤል ሀገር ነው የሚኖረው። ከሱ ጋር ተጠራርተን ነው የምንሄደው። ያኔ ስልክ የለም። እኔም ካረፈርኩ እሱም ማረፈደ ነው። በቃ ተጠራርተን ነው የምንሄደው። ትምህርት ቤትም ካረፈድን አብረን ነው እና ትምህርት ቤት ጓደኞቼ ውስጥ በጣም ማስታወሰው ወንድሜ ስንታየው ነው። መምህራኖችንስ ታስታውሳቸዋለህ? መምህራኖችን አንድ መምህር ማስታወሳቸዋለሁ። አሁን ስማቸው ግራሪ መሰለኝና ትምህርት ቤት ለማስፈቀድ ለመቅረት ምቹ ነበሩ። ለምን ቤተክርስቲያን ስለሚሆን እሳቸው ቤተክርስቲያን ቀራቢ ናቸውና እንደዚህ ያለ ሲል ሂድ ነው ስንቀር ለምን ቀራ ትናንት ከተባለ ትናንት እንደዚህ ነበር እንትን ይረክ ነው። አዎ ካልሄድኩም አይደለም ብለው አዎ ትናንት እንደዚህ ነበረ እንደዚህ ገብርኤል ምናምን ሲል ታዲሽ ነው እና እሳቸውን አስታውሳቸዋለሁ። እንግዲህ ወደሚቀጥለው ጥያቄ ከመግባታችን በፊት ቁጥር 2 አልበምህ ላይ ያለው ይቅር ስላልከኝ ነው የሚለው መዝሙርህን የንስሐ ዝማሬ የንስሐ ዝማሬ ብትዘምርልን ደስ ይለኛል። ይቅር ስላልከኝ ነው የእኔ መቆም፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ። የምትወደው የቴሌቪዥን ፕሮግራም ምንድን ነው? የድሮ የፈለግከው ድሮ ነው ቲቪ ያየሁት። እንግዲህ ቁጭ ብዬ ያየሁባቸውን ጊዜያቶች አላስታውሳቸውም። ድሮ ተሰብስበን የምናየው ይሄ 120 ምናምን እነሱን ነገሮች አይ ነበር፣ እሱ ላይ ያሉ ድራማዎች ምናምን። ከዛ በኋላ ቁጭ ብዬ ያየሁባቸውን ጊዜያቶች አላስታውሳቸውም። የበፊት ፕሮግራሞችን ታይ ነበር። አሁን 9 ዓመት ኦልሞስት ሆኖታልና የፕሮግራም አቅራቢ ከሆንኩኝ ማለት ነው። መጀመሪያ ላይ ስመጣ ቲቪ ላይ ስታይ ምን ነበረ ስሜት? ምን ነበር የሚሰማው? ክፍለ ሀገር ለአገልግሎት ወጥቼ ነበር የዛን ጊዜና ድንገት የሆነ ያረፍንበት ቦታ ላይ ቃና የሚባል ቲቪ ያን ጊዜ እንግዲህ ሁሉም ሆይ የሚባልበት የሚታይበት ነው። በጣም ቃና ነው የሚታየውና ይሄ ቃና እስኪ ምንድነው የሚባለው ሳይ ለራሴ ከማን ጋር ላወራ አንቺ ዘይሽ አጠገቤ ያሉ ሰዎች እህቴ ነሽ ብል ሳያት ሊሆን ይችላል ተባልኩ። ጸጥ ብያስኩኝ።
ከዚያ ወንድሞቼ ጋር ነው የደወልኩት። አዎ ጀምራለች ምናምን አሉ። ያን አስታውሰዋለሁ። ምን ነበረ ፊሊንጉ? በጣም ነው ደስ ያለኝ። ሰው የማይሆን ቦታ ላይ ሲታይ ነው ደስ የማይለው እንጂ መልካም ነገር ላይ የራሱን ጥረት የሚያሳይበት ነገር ካለ እጅግ ደስ ይላል። ፊት ሆነሽ ስታይ ደግሞ አንቺ ሰውን አስተማሪ ነሽ እና ጥሩ ነገር ነው። አመሰግናለሁ። ሌላስ ምን ትመክረኛለህ? አሁን ምን ባሻሽል ትመክረኛለህ? ለታላቅ ወንድሜ ማለት ነው። በይበልጥ ደግሞ በራስሽ ሚዲያ ስለመጣሽ ደስ ብሎኛል። በሙያው ባልኖርበትም እንግዲህ ማድረግ ያለብሽን ነገሮች አብዴት እያደረግሽ ከዚህ በተሻለ ነገር እንደምትሰሪ አምናለሁ። እግዚአብሔር አሁንም ያግዝሽ። አሜን። በጣም አመሰግናለሁ። በመጨረሻ ቤሌ ማስተላለፍ የምትፈልገው ነገር ካለ፣ ማመስገን የምትፈልጋቸው ሰዎች ካሉ እድል ልስጥህ። በመጀመሪያ እዚህ እንድደርስ የረዳኝን አምላኬን አመሰግናለሁ። በአገልግሎት የሚመስሉኝን ወንድሞቼ እህቶቼን አመሰግናለሁ። በዚህ በቁጥር 2 ዝማሬ ላይ አዲስ ዝማሬ በሰራሁት ላይ አብረውኝ ሆነው ኮሚቴ ሆነው ከዝማሬው ከጅማሬው እስከ ፍጻሜው ከኔ ጋር ሆነው ሲሰሩ የነበሩት ወንድሞቼ በጣም አመሰግናለሁ። እኔም ደግሞ በመንፈሳዊ እንደ አባቴ በስጋ ደግሞ ወንድም የሆነ የኔን የታናሽ እህትህን ግብዣ ተቀብለ እዚህ ሚዲያ ላይ ስለቀረብክ በጣም 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 አመሰግናለሁ። አያታችን እማዬ እንግዲህ እንደዚህ ሆነን ብታየን በጣም ደስ ይለኝ ነበረ። ይህ ፕሮግራም ለእሷ ይሁንልኝ መታሰቢያነቱን። በጣም አመሰግናለሁ። ስለጠራሽኝ አመሰግናለሁ። በርቺልኝ፣ ጠንክሪልኝ፣ እግዚአብሔር ያበርታሽ። አመሰግናለሁ። አሜን። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ።